በአየርላንድ ታሪክ በጣም በመጥፎም ቢሆን ግን በቃ ያገሪቱ አንድ ትልቁ ታሪክ የሚባለው ረሃብ ነው። አየርላንዶች ባለፈው ስላችሁ እንደነበር በእንግሊዞች ለ800 ዓመታት ያህል ተይዘው ነበር። 1920ዎቹ ነው ነጻነታቸውን ያገኙት። በጣም ጥሩ ኑሮ በዛ ጊዜ ከነበረው ጋር ሲነጻጸር ምንም ከሌሎች የማይተናነስ አይነት ኑሮ የነበራቸው ህዝቦች ናቸው። ከ1780 እስከ 1845 እንግዲህ ከድርቁ ከረሃቡ 100 ዓመት በፊት በነበሩት ጊዜያት በእነዚህ 100 ዓመታት የህዝብ ቁጥሩ በእጥፍ ነበር የጨመረው። ከ4 ሚሊዮን ወደ 8 ሚሊዮን ነው ያደገው። የህዝቡ ደግሞ ዋና ምግብ ድንች ነው። በኋላ ግን በ1845 የድንች በሽታ ገባ። ፖቴቶ ብላይት ይሉታል ህመሙን። ስለዚህ ከባድ ችግር ሆነ። እንግዲህ አገሪቱ ያኔ 7 ሚሊዮን ቶን ድንች በአመት ያስፈልጋት ነበረ። ይህንን ግን ማድረግ አልቻለችም። ይሄ በሽታ ገባ ቢባለው ከደቡብ አሜሪካ ነው እና ያው አየርላንድ ብቻ ሳይሆን አውሮፓ ውስጥ የነበሩት እነ ቤልጂየም፣ ሆላንድ፣ ፈረንሳይ፣ እንግሊዝን ጭምር ያጠቃ ነበር። ግን ሌሎቹ በድንች ላይ የተመሰረተ ነገር አልነበረም ምግባቸው። በዛ ላይ ደግሞ የተሻለ አስተዳደር ነበራቸውና ቶሎ መፍትሄ መስጠት ቻሉ። አየርላንዶቹ ግን እንግሊዞቹ ስለነበር ያዟቸው ያንን መፍትሄ አልሰጡትም። በዛ ላይ እንግሊዞቹ እንደውም ሙዚየም ውስጥ የሚታይ ያለ የእንግሊዝ ጋዜጦች እንዴት እንደተሳለቁ ይሄ ረሃብ የገባው በስንፍናቸው ነው እንጂ እንደዚህ መሆን አልነበረባቸውም እያሉ የካርቱን ስዕሎች እየሳሉ ጋዜጦች ላይ ሁሉ ያሾፉ ነበር። ያው አሳዛኝ ነገር ነው እና ቶሎ መልስ አልተሰጠም በእንግሊዞቹ። ስለዚህ በመጀመሪያው አመት ከምርቱ ሩቡ ያህል ተጎዳ፣ ወደመ፣ ተበላሸ። በቀጣይ ተስፋ አደረጉ የሚቀጥለው አመት ምርት የተሻለ ይሆናል ሲሉ ጭራሽ የባሰው ሆኖ ይሄ ወረርሽኝ ይሄ በሽታ እንደ ማሳውን በብዛት አጥቅቶ 3/4 የሚሆነው ምርት ወደመ። ስለዚህ አየርላንድ እንግዲህ በ1945 46 47 እስከ 48 ድረስ በጣም ከፍተኛ ረሃብ ውስጥ ወድቃለች። በአጠቃላይ በእነዚህ ጊዜያት የሞተው ህዝብ ብዛት 1 ሚሊዮን አካባቢ ይገመታል። በጣም ብዙ ቁጥር ነው። በረሃቡ ምክንያት በተፈጠረው ችግር የተሰደደው ህዝብ ደግሞ ከ1.5 ሚሊዮን በላይ እንደሆነ ይገመታል። አጠቃላይ ከድርቁ በኋላ ሩብ የሚሆነው ህዝቧ ወይ ሞቷል ወይ ተሰዷል ማለት ነው። ያገሪቱ አንድ ሴንት ስቴፈንስ ግሪን የሚባል ሞል ውስጥ እዛ ውስጥ ይህን ረሃቡን የሚያስታውስ ሙዚየም ተሰርቷል። አይሪሽ ፖቴቶ ፋሚን ኤግዚቢሽን ይባላል። የተለያዩ ፎቶግራፎችም ቁሳቁስም አሉ። ከመነሻው ጀምሮ ከረሃቡ መነሻ ጀምሮ እስካደረሰው ጉዳት ድረስ ከዛ ደግሞ ዓለም ምን አደረገ ከተለያዩ አገራት እርዳታ የላኩ ገንዘብ የላኩ ሰዎች ዝርዝር ከብዙ ዓለማት እነዚህ ሁሉ ለታሪክ ለምስጋና ብለው እዛ አስቀምጧቸዋል። ረሃቡን ለመከላከል በተለይ በሁለተኛው አመት ላይ በመንግስት ብዙ ፕሮጀክቶች ናቸው የነበሩት። የምገባ ፕሮጀክቶች ነበሩ። በየሰፈሩ ትልልቅ ጋኖችን እያደረጉ ሾርባ እየተሰራ በቀን አንዳንድ ሳህን ሾርባ ለህዝቡ ይሰጥ ነበር። በጣም የከፋ ስለነበረ በዚህም ብዙ ሰዎችን ህይወት መታደግ ተችሏል። ከ3 ሚሊዮን በላይ ሰዎች በቋሚነት ይመገቡ ነበር። ያ ይቀቀልበት የነበር ትልቅ ገንቦ ነገር እሱም እዛ ሙዚየም ውስጥ አይቼዋለሁ። በረራ ኢትዮፒካ ሊንክ